በአንድ ቀን በሚሊዮኖች የሚቆጠሩ ሰዎች በድንገት ከምድር ላይ ያለምንም ምልክት ጠፍተዋል። እናም የዜና ማሰራጫዎች ስለ ሰዎች መጥፋት በስፋት ዘገቡ። መጥፋቶቹ በድንገት የተከሰቱ ቢሆንም ብዙ ማስጠንቀቂያዎች ነበሩ። ይሁን እንጂ ከፍተኛ ደረጃ ያላቸው ፖለቲከኞች የእግዚአብሔርን ኃልወት ይክዳሉ። እናም ሌላው ሁሉ ሰው መጽሐፍ ቅዱስ ሰዎችን ስለመነጠቅ ለረጅም ጊዜ ሲያስጠነቅቅ እንደነበረ ለማስታወስ ፈቃደኛም አይደሉም። ከባዕድ ሴራዎች እስካልተገለጹ የተፈጥሮ ክስተቶች ድረስ የተለያዩ ንድፈ ሐሳቦች ቀርበዋል። በዚህ ጊዜ ጆናታን የተባለ ሰው ትልቁን የመረጃ መረብ ኤደንን ለመግዛትና ለአዲስ ሃይማኖት ቤተ መቅደስ ለመገንባት ይወስናል። በዓለም ዙሪያ የወንጀል መጠኖች እየጨመሩ መምጣታቸውንም ቀጥለዋል። ቤተሰቦቻቸውን ካጡ ሰዎች አንዱ የሆነው አብራሪ ራልፎርድ ስቲል ሬይ ሙሉ በሙሉ ብቻውን ቀርቷል። ባለቤቱ አይሪን ወደ እግዚአብሔር እንዴት ልትመራው እንደሞከረችና ወደ ኒው ጄነሬሽን ቤተክርስቲያን አገልግሎት እንደወሰደችው ያስታውሳል። ነገር ግን ተከታይ ለመሆን አልወሰነም። ሁሉም ነገር የተቀየረው በ9 ኪሎ ሜትር ከፍታ ላይ በበረራ መካከል እያለ አንዳንዶቹ መንገደኞች ከአውሮፕላኑ ላይ በድንገት ሲጠፉ ነበረ። ያኔ ነው አይሪን የነገረችው ምጽአት መፈጸሙን የተገነዘበው። አሁን ሬይ ባለቤቱንና ልጁን በጣም ይናፍቃቸዋል። እናም በምጽአት ቀን ማመንም ይፈልጋል። አንድ ቀን ጋዜጠኛው ባክ ስለመነጠቅ አንድ ፕሮግራም በቀጥታ ስርጭት እያስተላለፈ ነበረ። በቅርቡ በዓለም አሰቃቂ ወንጀሎች ውስጥ ከፍተኛ ጭማሪ ታይቷል። እናም ባለሙያዎች እየተባባሰ እንደሚሄድ ይተነብያሉ። እንግዳው ዶክተር ይህንን የክፋት ወረርሽኝ እየመረመሩ ነው። እናም ለሰዎች ስለተነገረው ሁለተኛው የመጥፋት ማዕበል እየመጣ መሆኑን አጥብቀው ይናገራሉ። ይህ መረጃ በኮምፒውተር የተገኘ ቢሆንም ባክ መረጃው ከየት እንደመጣ በትክክል የሚጠይቁ ጥያቄዎችን መጠየቅ እንደጀመረ ፕሮግራሙ ይቋረጣል። በተመሳሳይ ጊዜ ሬይ በቤቱ ውስጥ ለልጁ ክሎ ወደ ሥራ ለመመለስ እንደወሰነ ይነግራታል። ይህ በእንዲህ እንዳለ የተበሳጨው ባክ የቀጥታ ሾውን በትክክል ማን እንዲቋረጥ እንዳደረገ ለማወቅ ይሞክራል። እናም አለቃውን ስቲቭ ለማግኘት ይሄዳል። በመንገድ ላይ የካሜራ ባለሙያው ቆም ብሎ ይቅርታ ይጠይቃል። በአስተዳደሩ ውሳኔ ጣልቃ ሊገባም እንደማይችል ይነግረዋል። ባክ ስለ አመጣጡ ለማብራራት ሳይሞክር ፍርሃትን የሚዘሩትን ወደ ትዕይንቱ እንዳይገቡ በቀላሉ አይሆንም ማለት እንደሚችል ስቲቭን ያስታውሰዋል። ብዙ ሰዎች የሚወዷቸውን አጥተዋል። ምን እንደተፈጠረ መረዳት ያስፈልጋቸዋል እንጂ አስፈራሪ ታሪኮች አይደሉም በማለት ይመልስለታል። በዚያ ጊዜ የስቲቭ ጸሐፊ የሮማንያ የቀድሞ አምባሳደር የሆኑት ኒኮላይ ካርፓቲያ የተባሉ ግለሰብ የተባበሩት መንግስታት ድርጅት አዲሱ ዋና ጸሐፊ ሆነው እንደተሾሙ የሚገልጽ ጽሑፍ አቀረበች።